ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ደግሞ መጀመሪያ የአማርኛ የመጀመሪያ ፊደላትን 34ቱን ፊደላት እናያለን። ከሱ በመቀጠል ደግሞ እንደዚህ ቃላት በመጀመሪያ ፊደሎች ማንበብ የማለማመዳችሁ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ቪዲዮ ላይ ባስቀመጥነው ስልክ አናግሩን። አማርኛን በአጭር ጊዜ ብቁ አድርጋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ሌሎችንም መማር የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ እነዚህን መማር የምትፈልጉ አናግሩን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆች ሀገር ውስጥም ሆነ ሀገር ውጭ ያላችሁ ቪዲዮ ላይ ባለው ስልክ በተመሳሳይ በኢሞ በዋትስአፕ አናግሩን። ልጆቻችሁን በኦንላይን በሚመቻቸው ሰዓት እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ መጀመሪያ እንግዲህ ይቺ ማን ናት? ፊደላትን እንለያለን። ይቺኛዋ ሀ ናት። ይቺ ማን ናት? ይቺ ለ ናት። ይቺ ማን ናት? ሀ ናት። ይቺኛዋ ማን ናት? መ። ይቺ መ ናት። እሺ ይቺ ማን ናት? ሰ። ይቺ ሰ ናት። ይቺ ማን ናት? ረ። ይቺኛዋ ሰ። ይቺ ማን ናት? ሸ ናት። ሸ። ይቺ ጠ። ይቺ በ። ይቺ ተ ናት። ከዛ ይቺኛዋ ማን ናት? ይቺ ቸ ናት። ይቺኛዋ ማን ናት? ሀ። ይቺ ነ። ይቺ ኘ። ይቺ አ። ይቺኛዋ ኸ። ይቺ ኸ። ይቺ ወ ናት። ይቺኛዋ ወ ናት። በመቀጠል ይቺን ማን ናት? ማናት? ይቺ አ ናት። ይቺኛዋስ ማናት? ዘ። እሺ ይቺ ማናት? ይቺኛዋ ዠ ናት። ይቺ የ። ይቺ ደ። ይቺ ማናት? ጀ ናት። ጀ። እሺ ይቺ ጀ። ይቺኛዋ ማናት? ገ። ይቺኛዋ ማናት? ጠ። ይቺ ጨ። ይቺኛዋ ጠ። ይቺ ጸ። ይቺኛዋስ ጸ። ይቺ ፈ። ከዛች ማናት? ከ። ይቺ ቨ። ይቺ ቨ። እንግዲህ በእነዚህ ፊደሎች ነው እያንዳንዳቸውን እንለያለን። ከዛ በመቀጠል ደግሞ በእነዚህ ቃላት ምንባብ እንለማመዳለን ማለት ነው። በቀላሉ እነዚህን ካወቃችሁ ቃላቶችን ማንበብ በጣም ቀላል ነገር ነው። አሁን ስንት አይነት ሀ አለ አይተናል። ስንት አይነት ሀ? ያው ይቺ ሀ ናት። ይቺ ሀ። ከዛ ይቺኛዋ ማናት? ይቺም ሀ ናት። ይቺም ሀ ናት። ከዛ ሌላኛው ሀ ማን የትኛዋ ናት? ይቺ ናት። ይቺም ሀ ናት። ሀ እንላታለን። እሺ ከዛ ደግሞ ስንት አይነት ሰ አለ? ሶስቱንም ሀ እያልን እናነባቸው ማለት ነው። ከዛስ ስንት አይነት ሰ አለ? አንደኛዋ ይቺ ናት። ይቺ ሰ ናት። ይቺ። ከዛ ደግሞ ይቺኛዋም ሰ ናት። ይቺ ሰ ናት። ስለዚህ ይቺም ሰ ናት። ይቺም ሰ ናት ማለት ነው። ሁለቱም ሰ ናቸው። ከዛ በመቀጠል አ ነው። ስንት አይነት አ አለ? ሁለት አይነት። አንደኛው ይሄ ነው።
ይሄ ነው አ። አንደኛው አ ይሄ ነው። ከዛ ሁለተኛው ደግሞ ይሄኛው ማን ነው? ይሄኛው ነው። ያው ይሄኛው አ ነው። አ አ። ከዛ ሌላ ደግሞ ፀ ነው። ተመሳሳይ ያለ አይደለ? ፀ አንደኛ ፀ ይሄ ነው። ይሄኛው ፀ። ይሄኛውም በተመሳሳይ ፀ። እነዚህ ሁለቱ ፀ ናቸው። እነዚህ ሞክሸ ፊደላት ይባላሉ። ወይም ደግሞ በቅርጽ የተለያዩ ሆነው በድምፅ ተመሳሳይ ናቸው። አሁን ይችንም ሀ ብላችሁ ነው የምታነቧት። ይችኛዋንም ሀ ብላችሁ ነው የምታነቧት። ይችኛዋንም ይችም ሰ ናት። ይችም ሰ ናት። ይችኛዋ አ ናት። ይችም አ ናት። አ ናት ማለት ነው። ስለዚህ ሁሉንም አ ብላችሁ ታነቧቸዋላችሁ። እሺ መልካም እሺ ወደ ቀጣዩ ትምህርታችን ስንሄድ ቀጣዩ እንግዲህ ምንድነው? ቃላት ማንበብ ነው። እስቲ እነዚህን አንብቡልኝ። እነዚህ ይቺ ማናት? እነዚህ ቀ ናት። ቀ ከዛ ይችኛዋ ማናት? ነ ይቺ ሰ አንድ ላይ ቀነሰ ቀነሰ ብላችሁ ታነባላችሁ። ቀነሰ ቀነሰ። እሺ በመቀጠል እነዚህ ናቸው። እነዚህ እስቲ እነዚህ ማን ብለን እናነባቸዋለን? ይቺ ደ ናት። ደ ከዛ ይችኛው ማናት? መ ይቺ ማናት? ረ አንድ ላይ ደመረ 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 ብለን እናነባቸዋለን። ደመረ። እሺ ቀጣይ ይችኛው አይደለች? እነዚህ እስቲ እነዚህን አንብቡልኝ። ፊደሎችን እንግዲህ አይተናል። ይቺ የመጀመሪያዋ ፊደል ማናት? አ ናት ብለናል። ከዚህ ጋር አ ከዛ ይቺ ማናት? ቀ ይቺ ማናት? በ አንድ ላይ አቀበ 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 ብለን እናነባቸዋለን። አቀበ። እሺ በመቀጠል እነዚህ ናቸው። እነዚህ እስቲ አንብቡልኝ። ገ ናት ይቺ የመጀመሪያዋ ገ ከዛ ይችኛዋ ጠ ይቺ መ አንድ ላይ ሲነበቡ ምን ይሆናሉ? ገጠመ 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 ብለን እናነባቸዋለን። ገጠመ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። እነዚህ ይቺ ማናት? የ አይደለች? ይቺ ማናት? ጠ ይቺ መ አንድ ላይ ገጠመ 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 ብለን እናነባዋለን። ሁለቱም ተመሳሳይ ናቸው። ገጠመ እንላለን። ከዚህ በመቀጠል እሺ ከዛ እነዚህ ናቸው። እነዚህ ይቺ ማናት? ዘ ናት። ዘ ዘ እሺ ከዛ በመቀጠል ይቺ ማናት? ፈ ይቺ ነ አንድ ላይ ዘፈነ 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 ብለን እናነባለን። ዘፈነ ዘፈነ። እሺ ከዛ ደግሞ እነዚህ ናቸው። እነዚህ ናቸው። እስቲ አንብቡልን። ይቺ ማናት? ተ ከዛ ይችኛዋ የ ይቺ ኘ አንድ ላይ እነዚህ ተገኘ 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 ብለን እናነባቸዋለን። ተገኘ ተገኘ። እሺ መልካም። በመቀጠል እነዚህ ናቸው። እነዚህ
ይቺ ማናት? ጀ ይቺ መ ይችኛዋ ረ ጀ መ ረ አንድ ላይ ጀመረ ጀመረ ጀመረ። እሺ ጀመረ። እነዚህ ጀመረ ብለን አነበብናል። በመቀጠል ደግሞ እነዚህ ናቸው። እስቲ እነዚህን አንብቡልን። እቺ ማናት? የመጀመሪያዋ ነ እቺ ደ እቺ ደ ነደደ ነደደ ብለናል። ነደደ ነደደ። እሺ በመቀጠል እነዚህን እናነባለን። እነዚህ እቺ ማናት? ቀ ናት አይደለ? ከዛ ይቺ መ ይቺ ረ ቀመረ ቀመረ ተብለው ይነበባሉ። ቀመረ ቀመረ ቀመረ። ወደ ቀጣዩ ትምህርታችን ስንሄድ እነዚህ እሺ ዘን አሁን ደግሞ እነዚህን ታነቡልኛላችሁ። እሺ የመጀመሪያዋ ፊደል ማናት? የመጀመሪያዋ እቺ ማናት? ሰ ናት። ከዛ ይቺ መ ይቺ ረ አንድ ላይ ሲነበቡ ሰመረ ሰመረ ብለን እናነባዋለን ማለት ነው። ሰመረ ሰመረ። እሺ በመቀጠል ይችኛዋን አሁን ደግሞ እናነባለን። እስቲ ይችን አንብቡልኝ። ይቺ የመጀመሪያዋ ይቺ ማናት? ወ ናት። ወ ከዛ ይቺ ሰ ይቺ ነ ያው ወሰነ 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 ብለን እናነባቸዋለን ማለት ነው። ወሰነ ወሰነ። እሺ በመቀጠል እነዚህን ነው። እሺ ይቺ ማናት? በ ናት አይደለ? በ ከዛ ይችኛዋ ለ ይቺ ለ በለለ በለለ ብለን እናነባቸዋለን። በለለ በለለ ብለን እናነባቸዋለን ማለት ነው። ይህን በቀላሉ እንትን ማለት እንችላለን። እሺ መልካም። ወደ ቀጣዩ ስናልፍ እሺ እነዚህ እናጥፋ። ዘን እቺ ማናት? እነዚህን ነው ደግሞ እሺ ዘን እቺ ማናት? ናት አይደለ? ከዛችኛዋ ለ እቺ ፈ አንድ ላይ ጠለፈ 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 ብለን እናነባለን። ጠለፈ። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ማናት? ይቺ አ ናት። አ ከዛችኛዋ ወ ይቺ ቀ አወቀ 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 ብለን እናነባቸዋለን ማለት ነው። አወቀ። በመቀጠል ይቺ እነዚህ የመጀመሪያ ፊደሏ ማናት? የመጀመሪያዋ ይቺ አ ናት። አ ከዛችኛዋ ደ ይቺ መ አንድ ላይ አደመ 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 ብለን እናነባቸዋለን። አደመ። እሺ በመቀጠል እነዚህ ናቸው። እነዚህ የመጀመሪያዋ ማናት? ከ ናት። ከ ከዛ ይቺ በ ይቺ ደ ከበደ 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 ብለን እናነባቸዋለን ማለት ከበደ። እሺ
ከዚህ በመቀጠል ደግሞ ይቺ ናት። እነዚህ ናቸው። እነዚህ የመጀመሪያዋ ማናት? ወ ናት። እቺ ወ ከዛ ይችኛዋ ለ እቺ ደ አንድ ላይ ወለደ 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 ብለን እናነባቸዋለን። ወለደ። እሺ ከዛ እቺ እነዚህ ናቸው። እስቲ አንብቡልኝ። እነዚህ የመጀመሪያዋ እቺ ማናት? ዘ እቺ አ እቺ አ ዘቀጠ ዘቀጠ ብለን እናነባቸዋለን። ዘቀጠ ዘቀጠ። እሺ በመቀጠል እነዚህ ናቸው። እሺ ዘ እቺ ማናት? የመጀመሪያዋ ደ እቺ ረ እቺኛዋ ጀ ደረጀ 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 ብለን እናነባለን። ደረጀ። እሺ በመቀጠል ደግሞ እዛ እቺ ማናት? እነዚህንን እስቲ አንብቡልኝ። የመጀመሪያው ፊደል ማናት? እቺ ተ ናት። ተ ከዛ እቺ መ እቺ ቸ ተመቸ 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 ብለን እናነባቸዋለን። ተመቸ ተመቸ። እሺ ተመቸ። ወደ እነዚህ ስናልፍ እነዚህ የመጀመሪያው ፊደል ማናት? እቺ መ ናት። ከዛ እቺ ከ እቺ ረ አንድ ላይ መከረ 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 ብለን እናነባለን። መከረ መከረ። እሺ ወደ እነዚህ ስናልፍ ባለ ሁለት ፊደላት እነዚህ ቀ ናት። ይችኛዋ ቀ እቺ ማለት ነው። ቀ ከዛ ይቺ ማናት? ይችኛዋ ረ ጅረ ቀረ ቀረ ብለን እናነባለን። ቀረ። እሺ ቀጣይ ደግሞ እነዚህ የመጀመሪያዋ ፊደል ማናት? እነዚህ የመጀመሪያዋ ማናት? መ ከዛ ይቺ ረ ይቺ ቀ መረቀ 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 ብለን እናነባዋለን ማለት ነው። እሺ ከዛ ይቺ እነዚህን ነው የምናደርገው። ይቺ የመጀመሪያው ፊደል ማናት? ደ ናት። ይቺ ደ ከዛ ይችኛዋ ወ ይቺ ለ ደ ወ ለ ደወለ ደወለ ብለን እናነባለን። ደወለ። እሺ ከዛ እነዚህ ናቸው። እነዚህን አንብቡልኝ። የመጀመሪያዋ ማናት? እቺ ገ ናት። ከዛ ይችኛዋ ለ ይቺ ጠ ገለጠ ገለጠ ብለን እናነባቸዋለን። ገለጠ ገለጠ። እሺ ከዛ እነዚህን ነው። እሺ የመጀመሪያው ፊደል ማናት? ፈ ናት። ፈ ከዛ ይቺ ረ ይቺ ደ ፈረደ 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 ብለን እናነባቸዋለን። እሺ ከዛ እነዚህ ናቸው። እሺ የመጀመሪያው ፊደል ማናት? እቺ ሰ እቺ ፈ እቺ ረ አንድ ላይ ሰፈረ ሰፈረ ሰፈረ። እሺ ከዛ እነዚህን ነው። እሺ እቺ ማናት? ወ ይቺ ረ ይቺ ደ አንድ ላይ ወረደ 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 ብለን እናነባለን።
እሺ እነዚህ ይቺ ማናት? ጸ ከዛ ይቺ ለ ይቺ የ አንድ ላይ ጸለየ 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 እንላለን ማለት ነው። እሺ ወደ እነዚህ ስናልፍ ይቺ ማናት? ዘ ይቺ ገ ይቺ የ አንድ ላይ ዘገየ 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 ብለን እናነባለን ማለት ነው። እሺ በመቀጠል ወደ እነዚህኞች ስንመጣ እሺ ይቺ ማናት? ዘ ናት። ይቺኛዋ ለ ይቺ ቀ አንድ ላይ ዘለቀ ዘለቀ ብለን እናነባቸዋለን። ዘለቀ እሺ ዘ እነዚህ ይቺ ማናት? መ ከዛች ረ ይቺ ቀ መረቀ 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 ብለን እናነባቸዋለን። እሺ በመቀጠል ደግሞ እነዚህን እስቲ አንብቡልን። ይቺ ማናት? ነ ናት። ይቺኛዋ ገ ይቺኛዋ ሰ ነገሰ 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 ነገሰ። እሺ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? የመጨረሻ በ ከዛ ይቺ ረ ይቺኛዋ ረ አንድ ላይ በረረ በረረ። እንደዚህ እያደረጋችሁ መጀመሪያ የሚጠበቅባቸው ፊደሎችን እያንዳንዳቸውን መለየት፣ ከዛ በመቀጠል ደግሞ ላይ እያያዛችሁ ማንበብ ነው የሚሆነው። እንደዚህ ካደረጋችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። አሁን ከዚህ ጋር ፊደሎችን እነዚህን አይተናል። በዚህ መሰረት እንትን ካላችሁ ከተከታተላችሁ በጣም በአጭር ጊዜ ብቁ መሆን ትችላላችሁ ማለት ነው። እናንተ የሚጠበቅባችሁ ነው ፊደሎችን መለየት። ቀስ ብላችሁ ስታነቡ ሳትቸኩሉ ምናምን ነገር ከሆነ ቶሎ ትለምዳላችሁ። በፍጥነት ምናምን ነገር ሳትወዛገቡ በጥሞና ተከታትላችሁ ፊደሎቹን መለየት፣ ከዛ ደግሞ ፊደሎቹን ከለያችሁ በኋላ እንደነዚህ አንድ ላይ እያያዛችሁ ማንበብ መለማመድ ነው። በዚህ መንገድ ከተከታተላችሁ በቀላሉ ብቁ አንባቢ ጸሐፊ ሆናችሁ ማለት ይቻላል ማለት ነው። ከዚህ በበለጠ ኦንላይን መማር የምትፈልጉ እንደዚህ ዝግ ብለን በሚገባ እናንተን በሚገባችሁ መንገድ እናስተምራችኋለን። የትም ሀገር ሆናችሁ መማር ትችላላችሁ። በሚመቻችሁ ሰዓት ጠዋትም አላችሁ ማታም አላችሁ ቀንም እናንተ ስራ በማትችሉበት ሰዓት እናንተን በሚመቻችሁ ሰዓት አመቻችተን እናስተምራችኋለን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ የትም ሀገር ሆናችሁ ልጆቻችሁን በኦንላይን ማስተማር ትችላላችሁ። ልጆቻችሁ በአጭር ጊዜ አማርኛ ማንበብ መጻፍም ሆነ እንዲሁ አማርኛ ቋንቋ መናገር የሚያስቸግራቸው በአጭር ጊዜ ከኛ ጋር እንዲለምዱ እናደርጋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።